በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጊዜያት ባለቤት እግዚአብሔር አምላክ ሆይ የጨለማውን ግርማ ገፈ ብርሃንን እንድመለከት ስላደረግከኝ አመሰግንሃለሁ። በመኝቴም ስለጠበቅከኝ ከሞትም ስለሰወርከኝ እጅ መንሳቴን አቀርባለሁ። ቸር እረኛዬ ትጉህ የማታንቀላፋ ነህና ሌሊቱን ከኔ ጋር ሆነ እንደጠበቅከኝ ይህንን ማለዳ ባርከ ቀድሰ የሰላም ውሎ እንድውል ቀኝ ትርዳኝ። አምላኬ ሆይ መንገዴን ሁሉ ከፊት እየሆንክ ምራኝ። ከደካማ ፍጡርነት የተነሳ በኋላ ምን እንዳለ አላውቅምና አንተ ጠብቀኝ። ጌታዬ ሆይ በዙሪያዬ ሁሉ ጠላት ያስቀመጠብኝን እንቅፋትና መሰናክል አስወግድልኝ። በመልካም እሴቶች አስጊጠኝ። ከፈተና የተነሳ እንኳን በወድቅ አንሳኝ እንጂ አትተወኝ። አምላክ ሆይ በዚች ብሩክት ዕለትም በስራዬ፣ በንግዴ፣ በመንገዴ፣ በክብሬ፣ በአገልግሎቴ ሁሉ የጥፋት መረቡን ዘርግቶ ሰላሜንና በረከቴን ሊያሳጣኝ የተዘጋጀውንና የሚያሴርብኝን ጠላቴ ዲያብሎስን እቅዱንና ስራውን ሁሉ አፍርሰ ሰላሜን አጎናጽፈኝ። ጌታዬ ሆይ በዚህች ዕለት ኃጢአትን አቅጄ በድፍረት እንዳልፈጽም በመዘንጋትም እንዳልተገብር አድርገኝ። አምላክ ሆይ ደም ከሚፈስበት፣ ፍርድ ከሚዛባበት፣ ድሃ ከሚበደልበት፣ በማታለልና በማጭበርበር ከሚከበርበት፣ ጣዖትና ሰይጣን ከሚመለክበት ስራና ቦታ ሁሉ ፈጽመ ጠብቀኝ። አምላክ ሆይ ደካማው ልጅ እጆቼን ዘርግቼ መንገዴን እንድትመራኝ በቀረብኩ ጊዜ ኃጢአቴንና በደሌን አይተ ሳትጠየፈኝ ተቀብለ ምራኝ። ዕለቱን ሁሉ ፈቃድህን ማድረግ እንድችል በቃልህ አስተምረኝ። መንፈስ ቅዱስ ሕይወቴን ይቆጣጠር። ትናንትን እንደጠበቅከኝ፣ እንደመገብከኝ፣ ከክፉም እንደሰወርከኝ፣ እንደፈወስከኝ ዛሬም እንደ ፈቃድህ ጠብቀኝ። አምላክ ሆይ አንተ ያልከው ይሆን ዘንድ ግድ ነውና በከንቱ ከመጨነቅና ከመተከዝ ተስፋም ከመቁረጥ ሰውረኝ። ለዘላለሙ አሜን።